ምንም ነገር እንድትነጋገሪኝ ከነገ ሆነ እንድታወሪ አልፈልግም። ኦኬ የራሳችን ህይወት አለን፣ የራሳችን መንገድ አለን። ሰውን ሪፖርት አድርጎልኝ አትበይ። አንቺ ነሽ መክሰስ የምትፈልጊው፣ ቀጥ ብለሽ መጥተሽ ኤምባሲ ላይ መክሰስ ትችያለሽ። ማንም ሰውን ሂድ ክሰስልኝ ወይ ሪፖርት አድርግልኝ አይባልም። ራስሽ በራስሽ መጥተሽ ሪፖርት አድርጊ ወይ ሪፖርት አድርጊ። ኦኬ እና ሚያዝያ 28 ሰዓት 4 በኢትዮጵያ 4 ሰዓት እገባለሁ ያልሽ የጌሚ ሰዓትና የጌሚ ቀን ነው። ይሄ ደግሞ ሆን ብሎ የታቀደ እኔን ከዙ ጋር ለማብጣት ኦኬ። እኔ የማንም ሰውን ድጋፍ የምፈልግ ሰውም አይደለም፣ የማንም ሰው እርዳታ የምፈልግ ሰው አይደለም። ገባሻ? በጌሜ ቀን ግቢ አያገባኝም። ኦኬ ስሜን የሚባል ነገር እንዳታነሽኝ። ወይት ሳይሞን ሲ በጣም የሚስጣረፍ ያርካን ሳውንድ አጥካን አዛ እና እባክሽ 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 አሁንም ተለመኝ። ሰው በስነ ስርዓት እየለመንሽ ነው። በቃ ተይኝ፣ ከህይወቴ ውጪ። እኔ ልጅሽ አይደለም፣ አልወለድሽኝ። ኦኬ ልጅ እናቴ እንደዛ ብላ ትቆጣጠረኝ። እኔ ማንም ሰው በህይወቴ ገብቶ የኔን ህይወትን መፈትፈት አልፈቅድም። ቤተሰቦች ይሰድበሻል። ሊንዳ ኢቭን የአክስቴ ልጅ የምትይ ቪዲዮ አለ። ኦኬ ሊንዳ እናቴ ምን ብላ እንደምትሰድባት ቁጭ ብለሽ ከጎና ነሽ እየሰማሻት ነበር። ከጎና ቁጭ ብለሽ ማለት ነው። እናቴን እየሰደበች፣ እህቴን እየሰደበች፣ ወንድሞቼን እየሰደበች፣ እኔን እየሰደበች ቁጭ ብለሽ ከሷ ጋር እየሰማሻት ነበር። አይገርመኝም። ምክንያቱም ልጅሽ እየተሰደበች ለራሱ ይስደባት እውነታቸው ናቸው ስላልሽ ማለት ነው። አይ ዶንት ሪሊ ኬር ብሮ። ሪስፔክት አድርግ፣ እናቷን አክብር ምናምን የሚባል ነገር የለም። እናቴ እስካልተከበረች ድረስ የማንም እናት ላከብር አልችልም። እስካሁን ምንም ነገር መጥፎ የማላወራው ነገር ለዚህ ብዬ ነው። በቃ ተይ ተይ። ኦኬ ልጅሽን መያዝ ከፈለግሽ ልጅሽን መያዝ ትችላለሽ። ከኢትዮጵያ አውጥቶ ሰረቃት ነው ያልሽው። ከኢትዮጵያ ሰርቄ ለኔ መውሰት ለጥቅም ብፈልጋት ነው ወደዚህ ሀገር ቀጥ አድርጌ አመጣት ነበር። ስላልፈለኩ ነው ህይወቷ እንዲስተካከል ወደ አሜሪካ ሂጅ አልኳት። እኔ ደግሞ ምንም ነገር የከፈልኩት ነገር የለም። ከየት እናመጣችሁ ከየት ለራሱ አላውቅም። ኦኬ ኦኬ እንትን አድርገናታል፣ አድቫይስ ሰጠናታል፣ ምናምን ከጎኗ ነበርን፣ አይዞሽ እያልናት ነበር። ኦፍኮርስ አውቃለሁ። አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታችሁ በደንብ አድርጋችሁ ከፈት አድርጋችሁ አስቡ። ኦኬ እስካሁን የተሰደብኩት እኔ ይበቃኛል። በጣም ሰልችቶኛል። በቃ እኔ ማንም ሰው ሰደበኝ ምናምን ብሎ ተናግሬ ማለት ነው እንደፈለገው ሰው መሳደብ ይችላል ብለው። አንቺ ግን የቀረባ ሰው ነሽ። የቀረባ ማለት ነው እንጂ ሆነሽ አትደውሉ ባካችሁ። አንቺ የቀርብ ሰው ስለሆንሽ ብዬ ነው እየመለስኩልሽ ያለሁት። አሁንም እባክሽ ወደ ሌላ ነገር ሳይሄድ ወደ ሌላ ነገር ወሬ ሳልሄድ ሳንሰዳደብ ሳንንትን ሳንል ምናምን በሰላም እንትንትና በሰላም እንለያ። ኦኬ አሁንም ልጅሽን ወደ እኔ አልመጣችም፣ አጠገብሽ ነው ያለችው። እኔ እኮ ወድጃት ወዳኝ እንጂ በእንትን አይደለም፣ በግዴታ ምናምን የሚባል ነገር የለኝም። አልወድም ካለችኝ እኮ ልተዋት እችላለሁ። ገባሻ? አንድ አይነት ስሜት ስላለ ነው አብረን ያለ ነው እስካሁን እየቀጠልን ያለ ነው። ባይኖረንም خلاص ራሷ ወጣ ዴዚ እኔ አልፈልግህም ማለት ከህይወቴ ራቅ ትበለኝ። አንድ ደቂቃ ማይኖር ማለት ነው። 10 ጊዜ ልወዳት ላፍቀራት ምንም አያገባኝም ስለሱ ኦኬ አሁን ይርዳት። ግን ራሷ እንደዛ ስትለኝ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ ራቅ ስላልሽኝ ግን ምርቅበት አመር የለም። ምክንያቱም ከልጅ ጋር እንጂ ካንቺ ጋር ትዳር አላረግም። ስሜን እንዳታነሽ። ሚያዝያ 28 እያልሽ ነው። ቅዳሜ ነች። ቅዳሜ 4 ሰዓት ነው። ቅዳሜ 4 ሰዓት ደግሞ የኔ ጌም የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታነሽ። የፈለግሽውን አውሪ ስለ ልጅሽ፣ ስለ አንቺ የፈለግሽውን አውሪ። ስሜን የሚባል ግን እንዳታነሽ። በደንብ አድርጌ ነው የማውቀው። እኔ ዝም ያልካቸው ነው ምንም ነገር ስለማያመጡ ህይወቴ ላይ ማለት ነው። በደንብ አድርጌ በዮኒ ማኛ ነው የታቀደው። አንደኛ ይሄን ነገር በዮኒ ማኛ ነው የታቀደው። ምንም ነገር የለውም። ወይዘሮ ቲና ስላልገባት ነው እንጂ ለእሱ አዝነው አይደለም።
ፎሎወር መሰብሰቢያ፣ ብር መሰብሰቢያ፣ መጠቀሚያ፣ የቪው መጠቀሚያ ነው ያደረጓት ከነ ልጇ ማለት ነው። ለእናትና ልጅ ኬር ሰጥተውት አይደለም ወይስ ለቤት ሰዎች ወይስ ለኔ ላይፍን የሰው ቤት ሄጄ አውርቼ አውቃለሁ? ጎትተው ስለወሰዱኝ ነው። እዛም ዲዚስ እየተሰደውኝ ስለነበር ነው ያልኩት። አልሄድም። መናገር ብፈልግ የራሴን ቤት ከፍቼ እናገራለሁ። ማንም ይተውኝ፣ ማንም እንትን የሚለኝ ሰው የለም። ብሮ አንድ ሰው እንዳታስገቡ። ሰው ማስገባት ጠፍቶኝ አይደለም። አሁንም ለዴዚ ስል እየተውኩት ነው። በቃ ለዴዚ ስል ሁሉ ነገር እየተውኩት ነው። ለዴዚ ስል ነው እየተውኩኝ ያለሁት እንዴ። ለዴዚ ስል መሰለኝ እየተውኩኝ ያለሁት። እንደ ሌላ ቢሆን ከማንም በላይ እኮ ሳደባለሁ። ከማንም በላይ እኮ መልሳለሁ። የማንም ሰው እርዳታም አልጠይቅም በስድብ ማለት ነው። እስኪ ፍቅር ይሻላል ከማንም በላይ ብለን ነው ይሁን ሁሉ እየተሰደብን ዝም ያልኩት። ማንም ሰው የሀገሬ ልጅ ጠይቁት። እኔ አይደለም ቤተሰቦቼ የተሰደቡ ሀገሬ የተሰደቡ ዝም ማለት ነው። ግን ሁሉም ነገር እስኪ ይቅር፣ ኦኬ ችግር የለውም ያልፋል፣ 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 ያልፋል። የሚያልፍ አይመስለኝም። እንዲህ ሆኖ የሚያልፍ ነገር አይመስለኝም። እና ወይዘሮ ቲና ከህይወታችን ከህይወቴ በተለይ ከወጣች ማለት ነው ከህይወታችን አለች ከህይወቴ ከወጣች በሰላም ውጭ አልወጣሽም ደግሞ ሁለተኛ ስሜን አንሺና ሶሻል ሚዲያ ላይ ምንም ነገር አልልሽም። ቀጥ ብለን በህግ ነው የሚፈታው። እናንቺ ምንም ነገር የምነጋገረው ነገር የለም። ስላንቺ ስም አላነሳም። ሶሻል ሚዲያ ላይ አልመልስልሽም። በህግ ቀጥ ብዬ ከነ ፕሩፍሽ ነው የማስይዝሽ። ደን በደንብ ገብቶሻል ብዬ ተስፋ አደርጋለሁ። ይሄን እንድትመልስልኝ ነው የምፈልገው። ኧረ ድራማ ነው በቃ ተባለ እኮ ተዘግቷል እኮ። ደግሞ አክሰንቷን ስሟት፣ አክሰንቷን ፊቷን እዩዋት። ትግራዋይት ነች እና ፊቱ ትግራዋይ ነች። እኔ እኛ እንመለከ ተምርኩ በቃችሁ መጮ ብቻ እኮ ነሽ። እኔ ቆንጆ እናቲቱ ፊቷን እዩት፣ አክሰንቷንም ስሟት። ትግራዋይ ናት እናቲቱ። ግን አማራ ለምን ማስገብ ለመሰመቸ እናንተ የትግራይ ተወላጆች አማራ ህዝብ ላይ ድራማ የምትሰሩት? ምን አሁን ይኸው ተምር እያዳምጥኝ ነው። ቆንጆ ስማ ጅቦ አጀንዳ ብንሰራ ብልጽግና ላይ እንሰራለን እንጂ አንተ ዝም በል፣ አንተ ዝም በል። አንተ የምትታገለው ትግሬ ለመሆን ነው። ጎንደሬ፣ የጎንደር ትግሬ ነህ። በቃ ይሄ ተነቅቶብሃል። ይሄ ያለቀ ጉዳይ ነው። በዚህ ጉዳይ ላይ ዳግም ማውራቱ ምናምን አያስፈልግም። ሚውት ታደርጋለህ። ሚውት አድርግ። እሺ አያጅቧችን ሚውት አድርግ። አንተ ተባኑባል። የግንቦት ሰባት አባል ሆነ ለበርካታ ዓመታት የአማራን ወጣት ስታወዛግብ የነበርክ ሰው ስላንተ እኮ አቶ ባሻ እንደው ይቅርታ ማለት በዚህ ልጅ ጉዳይ ላይ የሆነ ዝግ ስብሰባ ብናደርግ ኮሚቴው ቢመካከርበት ይሄ ልጅ ዴንጀር ነው። ሶት ይቆራል። ይሄ ልጅ እኮ ይቆራረጣል። እሺ እስከዛ አውራ